በኢትዮጵያ በቁጥር ከ20 ሚሊዮን የሚልቁ ዜጎች በተለያዩ ምክንያቶች አካል ጉዳተኛ ናቸው። ለአካል ጉዳት ከሚዳረጉባቸው ምክንያቶች አንዱም የስጋ ደዌ በሽታ ነው። በሽታው የብዙዎችን ኑሮ አወሳስቧል። ከንጉሱ ዘመን ጀምሮም ተገልለው እንዲኖሩ ገፊ ምክንያት ሆነዋል። መንግስት ለችግሩ አሳሳቢነት ትኩረት በመስጠትና ከተለያዩ አካላት ጋር ተቀናጅቶ በዘመቻ ይሰራ በነበረበት ወቅትም በሽታው ሊጠፋ ተቃርቦ እንደነበር መረጃዎች ያመላክታሉ። ይሄ ባለመሳካቱ ግን አሁንም በበሽታው አዲስ የሚጠቁ ሰዎች ቁጥር ቀላል አይደለም። እንደ ጤና ጥበቃ መረጃ ከሆነ በኢትዮጵያ በአመት በአማካይ ከ3 እስከ 5 ሺህ የሚደርሱ ሰዎች በበሽታው ይጠቃሉ። የዛሬን ያደርገውና አለርት ለመላው አፍሪካ ለቲቢና ለስጋ ደዌ ህሙማን ቀጥተኛ ሕክምና የሚሰጥበት ዋና ማዕከል ነበር። አሁን ግን አለርት ጠቅላላ ሆስፒታል ሆኗል። ሆስፒታሉ ሁለገብ አገልግሎት እንዲሰጥ መደረጉ በራሱ ችግር ባይሆንም ለስጋ ደዌ ህመም የሚሰጠው ትኩረት መቀነሱ ግን ሌላ ችግር ፈጥሯል። አቶ ተስፋዬ ታደሰ የስጋ ደዌ ተጠቂዎች ብሔራዊ ማህበር ስራ አስኪያጅ ናቸው። እሳቸው የስጋ ደዌ ሕክምና ትኩረት እንደተነፈገውን የነገሩን ለስጋ ደዌ የሚሰጠው ትኩረት የለም፣ ቀንሷል። ለምሳሌ ያህል መግለጽ ካስፈለገ ከዛሬ 2 ዓመት በፊት አልጋው በጣም በተለያዩ የህመምተኞች ስለተያዘ አልጋ ሊሰራላቸው ይገባል በሚል ከ2 ዓመት በፊት ነው እቅድ የተያዘው። ይሄው 2 ዓመት አልፎታል። ከዛ በኋላ እንደውም የአለርት ማኔጅመንቶች በጣም ከመቸገራቸው የተነሳ የተወሰነ ክፍሎች ለመስጠት ሞክረው ነበር። አልጋው እስከሚሰራ ተብሎ ነበር። ኢቨን ዛት ፋክሽናል አይደለም ያ ነገር። አሁን በስጋ ደዌ የተያዙ ሰዎች በቶሎ ወደ ሕክምና አለመምጣታቸው ችግሩን አባባሽ ሆኗል። እዛ ከመምጣት ይልቅ ወደ ጸበልም ወደ ባህላዊ ሕክምና በመሄድ ስቲል አሁንም ከፍተኛ ጉዳት የሚደርስባቸው ሰዎች አሉ። በስጋ ደዌ በሽታ ባክቴሪያ የተያዘ ሰው ኦን ታይም ትሪት ካደረገ ያለምንም አካል ጉዳት ይድናል። ነገር ግን ኦን ታይም ትሪት ባለመደረጉና ዲሌይ በማድረጉ ምክንያት ፕሮፐር ህክምና ባለማግኘቱ ምክንያት ኦሬዲ ዲሰብል ሆኗል። ይሄ ቁጥር እየጨመረ ነው የመጣው። የስጋ ደዌ ህመምን ማከም ትኩረቱ አድርጎ ይሰራ የነበረውና ለብዙዎች መድህን የነበረው አለርት ማዕከል ወደ ሆስፒታልነት ተቀይሮ ስጋ ደዌን ችላ ብሏል ስለመባሉ ለመጠየቅ በሆስፒታሉ ተገኝተን ነበር። ዶክተር ሽመልስ ንጉሴ በሆስፒታሉ የቆዳና አባለዘር በሽታዎች ስፔሻሊስት ሐኪም መልስ ሰጥተውናል። በሁሉም አይነት ህክምና ለምን የግብዓት ችግር ይኖራል። የሀገሪቱ የኢኮኖሚ አቅሟ ዝቅተኛ እስከሆነ ድረስ የህክምና አቅርቦት ዝቅ ያለ ነው። በቂ ነው ለማለት ያስቸግራል። ለዶክተር ሽመልስ የስጋ ደዌ ህሙማን ማዕከሉ የሚሰጠን አገልግሎት እንደ ቀድሞ ደስ የምንሰኝበት አልሆነም ስለማለታቸው ነግረናቸው ምክንያቱን ጠይቀናቸዋል። ብዙ ጊዜ ትልቁ ችግር ምንድነው? ድሮ የስጋ ደዌ ህክምና በውጭ ድርጅቶች የሚረዳ ነበር። ከውጭ አገሮች ብዙ እርዳታ ይገኝ ነበር ለዚህ ህክምና ተብሎ። እነሱ ግን ጠቅልለው ወጥተው አብዛኛዎቹ ለመንግስት ስለተረከበው በመንግስት እጅ ሲወድቅ ደግሞ የገንዘብ ብዙ ጊዜ የስጋ ደዌ ህክምና ገንዘቡን ስለሚፈልግ ከዛ አንጻር የአቅርቦት ችግሮች ሊከሰቱ ይችላሉ። የጉዳዩ አቅጣጫ ወደ ጤና ሚኒስቴር መሄድን ጠቁሟል። በጤና ሚኒስቴር የቲቢና ስጋ ደዌ መከላከልና መቆጣጠር አስተባባሪ ቢሮ ተገኘን። እንደሚታወቀው አለርት የቆዳና የስጋ ደዌ ህክምናን በስፋት ስለሚሰጥ ሰው ከዚህ በፊት ሲደረግ የነበረውን እሱን ታሪክ ይዞ ነው እንጂ ከዛ ውጭ ያሉት ሁሉ ሆስፒታሎች አገልግሎት ይሰጣሉ። ሁሉም ሆስፒታሎች ኦፕሬሽን የመስራት አቅሙ አላቸው። በጥቂት ስልጠና ስራዎችን መስራት ይችላሉ። ነገር ግን ሰዎች ወደዛ አካባቢያቸው ወዳለው ጤና ድርጅት ሳይሄዱ ቀጥታ ወደ አለርት ከዚህ በፊት በነበረው ታሪክ ቀጥታ ወደ አለርት ስለሚመጡ አለርት ላይ ጫና ሊበዛ ይችላል ማለት ነው። የስጋ ደዌ ህመም ያገኛቸው ሰዎች ከሞላ ጎደል በሁሉም የኢትዮጵያ አካባቢዎች ይገኛሉ። በየክልሎች ያሉ የህክምና ማዕከላት ግን በቂ አቅም የሌላቸው በመሆኑ ህክምና ፍለጋ ወደ አለርት ጎራ የሚሉ ህመምተኞች ቁጥር እንዲበዛ አድርጎታል። ወደ ገጠር ያለው የሌሎች የህክምና ማዕከላት በደንብ በሰለጠነ ሰው የተያዙና የተሟሉ ባለመሆናቸው ለትንሹም ለትልቁም ሪፈር የሚደረገው አለርት ላይ ነው። እነዚህ ሰዎች ይመጣሉ፣ ለአለርትም በርደን ናቸው። ሁለተኛ እነዚህ ሰዎች ይመጣሉ፣ አለርት ሆስፒታል አልጋ ስለማያገኙ እዚህ ቤተክርስቲያን ላይ ነው የሚጠለሉት፣ እዚህ መንገድ ላይ ነው የሚጠለሉት። አንዳንዶቹን አቅም ሲኖር ከኛ ጋር የኛ ብራንች አሶሲዬሽን አለ፣ እሱ ጋር የተወሰነ አልጋዎች አሉ። ለጊዜው ሆስፒታል አድሚት እስከሚያደርጋቸው ድረስ 12 አልጋ ናት። ያቺ ምንም የምትጠቅም አይደለችም። ስለዚህ እዚህም ሲንግሏሉ፣ ገንዘባቸው ይዘረፋል፣ ጤንነታቸው ይብሳል። ከዛ በኋላ የነበራቸው ይዘውት የመጡትን አካልም ስለሚያጡ ወደ ቤተሰቦቻቸው ሳይሄዱ እዚሁ የሚቀሩ በርካታ ሰዎች ናቸው ያሉት።
የስጋ ደዌ ሕክምና ከቲቢ ጋር በተደራቢነት እየተሰራበት ያለ ነው። ይህም በመሆኑ በቂ በጀት ስለማይበጅለት ተገቢው ሕክምና ሰፍቶና ጠርቶ እንዳይሰጥ እንቅፋት ሆኗል የሚሉ ቅሬታዎችንም አሻም ሰምታለች። ፕሮግራማችን የቲቢ እና የስጋ ደዌ ፕሮግራም ነው የሚባለው። ቲቢ የተለያዩ ኦርጋናይዜሽኖች የተለያዩ ኤንጂኦዎች ሰፖርት ሊያደርጉት ይችላሉ። ፕሮግራሙ ከዛ ቤኔፊትድ ይሆናል። ከዚህ በፊት 80 ሺህ የስጋ ደዌ ታማሚ ባለበት ሰዓት ብዙ የስጋ ደዌን የሚረዱ አጋር ድርጅቶች ነበሩ። በሽታው እየቀነሰ ሲመጣ እነዚህ አጋር ድርጅቶች የሉም። በዛን ሰዓት ቲቢም ከስጋ ደዌ ገንዘብ ሲጠቀም ነበር። ዋናው ፕሮግራሙን ኢንቴግሬት አድርጎ ፕሮግራሙን ተጠቃሚ ማድረግ ነው። የስጋ ደዌ ተጠቂዎች ብሔራዊ ማህበር ስራ አስኪያጁ አቶ ተስፋዬ ታደሰ መንግስት ችግሩን ለመቀነስና ዜጎችን ከእንግልት ለመታደግ የቤት ስራውን መስራት እንዳለበት ገልጸው ይህንን አክለዋል። ይሄ እሳት በወቅቱ ማናጠፋው ከሆነ በኋላ ወረርሽኝ የማይሆንበት ምንም ምክንያት የለም። እንደገና ተመልሰን እንደገና ለዚህ ትግል ውስጥ ልንገባ ነው እና የጠፋውን እና እየቀነሰ ያለውን ነገር እስከ መጨረሻው እንዲቀንስ የማድረግ ጥረት መደረግ መቻል አለበት። ይሄ ከመንግስት በጣም የሚጠበቅ ነው። የስጋ ደዌ በሽታ ማይክሮባክቴሪየም ሊፕሬ በተሰኘ ረቂቅ ተህዋስ ወይም ጀርም አማካኝነት የሚመጣ በሽታ ነው። በሽታው ማንንም ሳይለይ በእኩል ያጠቃል። ከ15 እስከ 45 የእድሜ ክልል ውስጥ የሚገኙ ሰዎች ግን ይበልጥ ተጋላጭ ናቸው። የተመጣጠነ ምግብ እጦትና ለጤና ተስማሚ ባልሆነ ቤት ውስጥ ተፋፍጎ መኖር የስጋ ደዌ በሽታን ዋነኛ ጠሪዎቹ ናቸው። በፊቶና በጆሮ ላይ ብጉር መሰል ጉብታዎች፣ የነርቮች ማበጥና ህመም፣ የእጅና የእግር መደንዘዝ ምልክቶች ከታዩቦት የስጋ ደዌ በሽታ ምልክቶች ናቸውና ወደ ሐኪም ጎራ ማለቱ ይመከራል።